እሁድለት እሁድን በኢቢኤስ የተሰኘ ፕሮግራም በኢቢኤስ ቲቪ የሚተላለፍ ፕሮግራም ላይ አንድ አዲስ ምዕራፍ የተሰኘ ፕሮግራም አለና በዚህ ፕሮግራም ላይ እንግዲህ የተላለፈ የብርቱካን ተመስገን ታሪክ ብዙዎችን በእንባ ያራጨ በጣም ስሜትን የነካ እንግዲህ ዛሬ በስፋት ሶሻል ሚዲያው ላይ ሲነጋገሩበት የነበረ ጉዳይ ነው። ብርቱካን ተመስገን ትባላለች። ገና በልጅነቷ ነበር ለአሳዳጊ ተሰጥታ መከራ ማየት የጀመረችው። ነገር ግን ትምህርቷን በደንብ ተከታትላ 392 ነጥብ በማምጣት ወደ ዩኒቨርሲቲ ያቀናች። በዩኒቨርሲቲም በፋርማሲ ትምህርቷን መከታተል ጀመረች። ነገር ግን ሁለተኛ ዓመት የዩኒቨርሲቲ ተማሪ እያለች አንድ ነገር ተፈጠረ። ታጣቂዎች መጥተው ከዩኒቨርሲቲው እሷንና ሌሎች ተማሪዎችን ይዘው ወደ ጫካ ሄዱ። አንድ ዓመት ከ6 ወር በላይም ጫካ ከታጣቂዎች ጋር አብራ እንደኖረችም ትገልጻለች። ነገር ግን በመጨረሻ ለ6 በሚሆን ታጣቂዎች መደፈሯና በርካታ ጉዳት ደርሶባት አሁን ላይ የጎዳና ተዳዳሪ መሆኗን እንዲሁም የአንድ ልጅ እናት መሆኗንና በጣም መቸገሯን የሚገልጽ ፕሮግራም እሁድን በኢቢኤስ በተሰኘ ፕሮግራም ላይ ከተላለፈ በኋላ እንግዲህ የብዙዎች አስተያየት እየተሰጠበት ይገኛል። ታዲያ በኢቢኤስ ላይ ይህ ፕሮግራም ከተላለፈ በኋላ በርካቶች አስተያየታቸውን እየሰጡ ይገኛሉ። እንግዲህ ተማሪዋ ብርቱካን ተመስገን በወቅቱ ከታገቱ ሴት ተማሪዎች መካከል ናትና የሷ ታሪክ በአጋጣሚ ነው ኢቢኤስ ላይ የቀረበውና ይህም የእንግዲህ መንግስት ለበርካታ ጊዜ ተከታተልኩት ሲል የነበረ ጉዳይ ቢሆንም ነገር ግን ምንም አይነት እርምጃ ሳይወስድ በእነሱ ላይ በመቆየቱ እንግዲህ ብዙዎች ቁጣቸውን እየገለጹ ይገኛሉ። ከባድ የህይወት ፈተና የታየበት የብርቱካን ህይወት እንግዲህ ብዙዎች መነጋገሪያ እያደረጉት ነው። ብርቱካን ስለሷ ባደረግነው ማጣራት ብርቱካን ተወልዳ ያደገችው በምዕራብ ጎጃም ሰናን ወረዳ ነው። ብርቱካን አባቷ መሰደዱንና እናቷ በወሊድ ምክንያት ህይወቷ ማለፉን ትናገራለች። ከቃለ መልሱ እንደተመለከትነው ብርቱካን እስከ 8 ዓመቷ አያቷ ጋር ካደገች በኋላ የሰው ቤት ገብታ የሰራች ትምህርቷን እየተማረች ነበር። እስከ 8ኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሰራበት ከባድ ስራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተና ኢንትራንስ ወስዳ የዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀምራለች በደምቢዶሎ ዩኒቨርሲቲ። በዩኒቨርሲቲው የሁለተኛ ዓመት ተማሪ ሆና ምሽት ከላይብራሪ ስትመለስ በግቢ ውስጥ ረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር፣ ቶሎ አምልጡ በማለት እዚህ መኪና ውስጥ ግቡ ብለውን ይዘውን ጫካ ገቡ ብላለች። የፈለግናችሁ ለስልጠና ነው አብራችሁን ትሆናላችሁ ብለው ጫካ አስቀመጡን። በጣም የመከራ ጊዜ ነበር። የምበላው የምጠጣው ማግኘት አስቸጋሪ ነበርም ትላለች ብርቱካን። ጊዜው ሄደ፣ ዓመት ከ6 ወር ተቆጠረ። አሁን ስራችንን እንጀምር በማለት ሁላችንም ልብስ አስወልቀው አሰለፉንና እኔን 6ኛ ነበርኩ። እየተፈራረቁ ነበር የሚደፍሩን። ከዚያ በኋላ ሰውነቴ ደንዝዞ በፌሮ ይወጉት ነበር ብላለች። በ6ኛ ቀን ስነቃ ደም እየፈሰሰኝ ነበር። ነገር ግን ህይወቴ ይለወጣል፣ ነገ ጥሩ ቦታ ደርሳለሁ ያልኩት ልጅ መጨረሻ እንደዚህ ሲሆን በጣም ከፋኝ። ህይወቴ በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው የለኝም። መጨረሻ ላይ የጎዳና ተዳዳሪ ሆንኩ ብላለች። ከተደፈረች በኋላ በማርገዟ ልጅ ወልዳለች። እሷም ታማሚ ናት። መለወጥ፣ መደገፍ፣ ህይወቷን ድጋሚ እንዲመለስ ተስፋ እንዲኖራትም ትፈልጋለች። ታዲያ ታሪኳ ከተጋራ ወዲህ እንግዲህ ብዙዎች መነጋገሪያ ነበር። ነገር ግን በሚያሳዝን ሁኔታ ይህ ፕሮግራም እሁድ ከታየ በኋላ ወዲያውኑ ነበር የሷ ቪዲዮ አዲስ ምዕራፍ የተሰኘው ፕሮግራም ላይ የተቀረጸው የሷ ቪዲዮ ከዩቲዩብ እንዲወገድ በቲቪም እንዳይታይ ተደርጓል ነው የተባለው። ይህም በመንግስት ጫና እንደሆነ ይገለጻል። ምክንያቱም ከ5 ወይም 6 ዓመታት በፊት ከደምቢዶሎ የታገቱ ሴት ተማሪዎች ጉዳይ ለበርካታ ጊዜ መንግስትን ሲጠየቅ ነበር። የታደረሳችሁ ተማሪዎቹ የት ገቡ የሚለው ጉዳይን ምላሽ መስጠት ባለመቻሉ ነገር ግን አሁን እንግዲህ ከተማሪዎቹ አንዷ የሆነችው ብርቱካን እንግዲህ በሚያሳዝን ሁኔታ ህይወቷ በዚህ ደረጃ ተመሰቃቅሎ መታየቱ እንግዲህ ለመንግስትም ምቾት አልሰጠውም። ታዲያ በዚህ ምክንያት ከኢቢኤስ ቴሌቪዥን ፕሮግራም ወርዷል፣ ከዩቲዩብ ቻናላቸውም ተሰርዟል። ይሄ ከሆነ በኋላ በርካቶች እንግዲህ ተቃውሟቸውን ስሜታቸውን እየገለጹ ይገኛሉ። እናንተም
ይህን ቪዲዮ ስትመለከቱ ምን እንደተሰማችሁ በኮመንት አጋሩን። እንግዲህ ከስር የአድራሻውም የስልክ ቁጥሯም የባንክ አካውንታም አለ። ይህን ቪዲዮ የምትመለከቱ ድጋፍ ማድረግ የምትችሉ እገዛችሁን እንድታደርጉላት እንጠይቃለን። በቀጣይ ቪዲዮ እስከምንገናኝ ይህን ቪዲዮ ላይክ አድርጉ፣ እንዲሁም ለሌሎች ሰዎች እንዲደርሰው ቪዲዮን ሼር አድርጉ። መልካም ጊዜ